ኢየሱስ ክርስቶስ ወደ ታቦር ተራራ መውጣት ያስፈልገው ለምንድነው? ታቦር ምን ምስጢር አለው? ራሱ ባለቤቱ እግዚአብሔር አብ ለኢየሱስ ክርስቶስ በዮርዳኖስ ወንዝ ላይ የምወደው የምደሰትበት የወለድኩት ልጄ እሱ ነውና እሱን ስሙት አላቸው። በዘጸአት 33 ቁጥር 23 ላይ ክብርህን አሳየኝ ባክህ ብሎ በለመነበት ቅጽበት አሁን ዛሬ እኔን አይቶ ማንም ሰው ከፊቴ ሊቆም አይችልም፣ ነገር ግን ኋላዬን ታያለህ ብሎት ነበር። ለሙሴ ይሄ ቁልፍ ቃል ነው። በጊዜው ጀርባዬን ታያለህ ነው ያለው። ልብሱ ዘይክል ማፒላ ጻይዶቶ ሰሙና ወይም ደግሞ ልብሶች የሚነጡበት የሚጠሩበት ማንኛውም የማጠቢያ አይነት ሊያጠራው የማይችል ነጭ ሆነ ይላል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች የድምጽ የሚሰማችሁ ሁሉ ኦርቶዶክሳውያን በኃያሉ በገናናው በልዑል እግዚአብሔር ስም እንደምን ዋላችሁ? እንደምን ከረማችሁ? እንኳን ለበዓለ ደብረ ታቦር በሰላም አደረሳችሁ እያልኩኝ እንግዲህ እግዚአብሔር እንደወደደና እንደፈቀደ ዛሬ የምንነጋገረው ወይም የምንማማረው በዓሉን በተመለከተ መድኃኔ ዓለም ኢየሱስ ክርስቶስ አምላክነቱን የገለጠበት የደብረ ታቦር በዓል ነው። እንግዲህ እሱን በተመለከተ እግዚአብሔር በወደደና በፈቀደ ልክ እንማማራለን ማለት ነው። በማቴዎስ ወንጌል ምዕራፍ 17 ከቁጥር 5 ላይ ወሎቱ ስምዕዎ እሱን ስሙት የሚል ኃይለ ቃል እናገኛለን። እንግዲህ ይህንን ቃል የጻፈልንና ይህንን ቃል ዘግቦ ያቆየልን ሐዋርያውና ቀራጭ የነበረ ኋላ ግን ከቀራጭነት ወደ ሰው ልጅ መድኃኒትነት የተቀየረ ወይም ደግሞ ሊያድን የተዘጋጀ ሊያድን የተመረጠ ሐዋርያው ትጉሁ ቀናተኛው ማቴዎስ ነው። እንግዲህ ቅዱስ ማቴዎስ ይህንን ቃል እሱን ስሙት በሚለው ወይም በዕለቱ የደብረ ታቦርን ታሪክ በዘገበበት ምዕራፍ ላይ ይህንን ቃል እናገኘዋለን ማለት ነው። ይህ ቃል እንግዲህ የሚያሳዩን ብዙ ነጥቦች ይኖሩታል። ከብዙዎቹ ነጥቦች ውስጥ በዋናነት ይህ ቃል የሚያሳየንና የዚህ ቃል ትክክለኛው ዓላማ የኢየሱስ ክርስቶስን አምላክነት ነው የሚገልጽልን። ኢየሱስ ክርስቶስ አምላክ እንደሆነ፣ ኢየሱስ ክርስቶስ ገዥ እንደሆነ፣ ኢየሱስ ክርስቶስ ፈጣሪ ዓለማት እንደሆነ ነው ይሄ ቃል የሚያሳየን። በዛሬው ዕለትም በበዓለ ደብረ ታቦር የተከናወኑ ድርጊቶቹ የአምላክነቱን ምስክር ሊሆኑ ነው የተደረጉት። ሁሉም እነሱን በዝርዝር እመጣባቸዋለሁ። በዋናነት አንድ ሶስት ነጥቦችን ነው ላይ የምችለው። እንግዲህ እነዚህን ሶስት ነጥቦች እግዚአብሔር እንደፈቀደ ባጭሩ ተመልክቼ ትምህርቴን አጠቃልላለሁ ማለት ነው። ቅዱስ ያሬድ ይህንን በዓል ወይም ይህንን ደብረ ታቦር ብለን የምንጠራውን ከተሳቱ በዓላት ከዘጠኙ በዓላት አንዱ የሆነውን የኢየሱስ ክርስቶስን በዓል በተመለከተ ግበሩ በዓለ በትፍሲት በዓለ ደብረ ታቦር የደብረ ታቦርን በዓል በደስታ በፍስሐ በፍቅር በአንድነት ሆናችሁ አክብሩት። ይሄ በዓል ገናና እንደሆነ ነው የሚያሳየው። ይህ በዓል ቅዱስ ያሬድ እንደገለጸው በደስታና በፍቅር በትልቅ ጉጉት ጠብቀን የምናከብረው በዓል ነው። ምክንያቱም የአምላካችን አምላክነቱ የተመሰከረበት የተረጋገጠበት፣ ለሚጠራጠሩት ለዘላለም እንዳይጠራጠሩ የምንፍቅናን ምንጭ ከስሩ ያደረቀበት በዓል ስለሆነ ከሌሎች በዓላት በተለየ አክብረን አግነን እንደ ትንሣኤው እንደ ጥምቀቱ እንደ ልደቱ የምናከብረው በዓል ነው ማለት ነው። እንግዲህ ቅዱስ ማቴዎስ እሱን ስሙት ብሏል። ከምዕራፍ 17 ከቁጥር 1 ጀምረን ስናነብ ሶስቱን ደቀ መዛሙርት ከሌሎቹ ደቀ መዛሙርት ለይቶ ይዟቸው ወደ ታቦር ተራራ ወጣ ነው የሚለን። ወደ ታቦር ተራራ ነው የወጣው። የታቦር ተራራ ምንድነው ነው ትርጉም? አሁን ሌሎች ተራራ አለ እንግዲህ ጴጥሮስን እንድርያስና ዮሐንስን ሶስቱን ከሌሎቹ ከነ ማቴዎስ ከነ ይሁዳ ከሌሎቹ ከስምንቱ
ደቀ መዛሙርት በተለየ ሁኔታ እኒህን ሶስቱን ጴጥሮስን እንድርያስንና ዮሐንስን ወደ ታቦር ተራራ ይዟቸው የወጣበት ምክንያቱ ምንድነው? ሌላ ተራራስ አልነበረም? ይህ ተራራ ምን ምስጢር፣ ምን ትርጉም፣ ምን ምሳሌ፣ ምን ትንቢት አለው? ወደዚህ ሊወጣበት የቻለው ምክንያቱ ምንድነው? የሚሉ ነጥቦችን ነው የምናየው። እንግዲህ የመጀመሪያው ታቦር ማን ነው? አንደኛ ጉዳያችን ይህን ተራራ ነው ማወቅ የሚጠበቅብን። ይሄ ደብረ ታቦር ተብሎ የሚከበረው በዓል በታቦር ተራራ ላይ የተከናወነውን ድርጊት ነው። ደብር ማለት ተራራ ማለት ነው። ታቦር ደግሞ የተራራው ስም ነው። መቼስ ቦታ እያንዳንዱ ስም ስላለው ከቦታዎች ስም አንዱ ታቦር ተብሎ የሚጠራ ተራራ ነበር ማለት ነው። ስለዚህ ደብር የሚለው ተራራ ነው። የታቦር ተራራ የሚል ትርጓሜ ያለው ደብረ ታቦር የሚለውን ስንተረጉሙ፣ በዚህ በደብረ ታቦር ታዲያ ምን ተከናወነ? በታቦር ተራራ ላይ ምን ተደረገ? ኢየሱስ ክርስቶስ ወደ ታቦር ተራራ መውጣት ያስፈልገው ለምንድን ነው? ታቦር ምን ምስጢር አለው የሚለውን ለማየት ያክል እንግዲህ ታቦር እንደሚታወቀው ከቀድሞ ለኢየሱስ ክርስቶስ መንጣት ትንቢት ይናገሩ የነበሩ ነቢያት ለዚህም ተራራ ትንቢት ተናግረውለት ነበረ። ትንቢት ተናግረውለታል። ከነዚህም መካከል እንግዲህ ለኢየሱስ ክርስቶስ ስጋዌ ትልቅ ትንቢት ወይም ደግሞ ደረቅ ትንቢት ተናገረ ተብሎ ከሚጠራው አንዱ ቅዱስ ዳዊት ነው። ቅዱስ ዳዊት ቀነውን ይደው እጆቼንና እግሮቼን ቸነከሩኝ ወለቁ አይጽምቴ ሰውነቴን ከመግረፋቸው የተነሳ ስጋዬ አልቋ አጥንቶችን ቆጠሩት ብሎ በዕለተ ዓርብ የተከናወነውን ድርጊት የገለጸው ቅዱስ ዳዊት ኢየሱስ ክርስቶስ ሲመጣ በዚህ በታቦር ተራራ ላይ የሚሰራውን ተአምርና የሚሰራውን መገለጥ የሚያደርገውን ተአምር የሚሰራውን መገለጥ በቃሉ አስቀምጦታል። በትንቢቱ አስፍሮት እናገኛለን። በመዝሙር 89 ቁጥር 12 ላይ ታቦር ወአርሞንኤም በስመ ዚአከ ይትፌሱ፣ ታቦርና አርሞንኤም በስምህ ደስ ይላቸዋል ብሎ አስቀምጦታል። በስምህ ደስ ይላቸዋል። እንግዲህ አርሞንኤምና ታቦር ትይዩ የሆኑና ሁለታቸውም ትልልቅ የሆኑ ተራራዎች ናቸው። ከአርሞንኤም ይልቅ ደግሞ ታቦር ድርጊቱ የተከናወነበት የዛሬው የዕለቱ ታሪካችን ነው። ታቦር ደስ ይለዋል ተብሎ በቅዱስ ዳዊት አንደበት ትንቢት የተነገረለት ይህ ተራራ ኢየሱስ ክርስቶስ ይህንን ድርጊት እንደሚያከናውነው ተገልጾለት ነው ነብዩ ዳዊት የተናገረው። ምክንያቱም በኢየሱስ ክርስቶስ መገለጥ ደስ ስለተሰኘ ወይም ደግሞ ቅዱስ ያሬድ እንደገለጸው ሰላም ለከ ኦ ደብረ ታቦር ሆይ ሰላም ላንተ ይሁን፣ ዘከለሎ ብርሃን የከለለህ ብርሃን የተጎናጸፍክ ብርሃን የሸፈነ አንተ ተራራ ሆይ ሰላምታ ላንተ ይገባሃል ይልና ይሴኒ ለሃዩ ሙሉ አዳም ከውበቶች ሁሉ ውበትን የተጎናጸፍክ ታቦር ሆይ ላንተ ሰላምታ ይገባል እያለ በዛሬው በቅዱስ ያሬድ ድርሰቱ በደብረ ታቦር ድርሰቱ ላይ ይህንን ቃል አስቀምጦልን እናገኛለን። በሌላም ቦታ ሰላም ለከ ኦ ደብረ ታቦር ዘአስተርየ ብከ ስርዓተ መንግስት፣ የንግስናው የአምላክነቱ ድርጊት የተከናወነብህ ተራራ ታቦር ሆይ አንተ ሰላምታ ይገባሃል እያለ ልክ ለሌሎቹ ቅዱሳን ለሌሎቹ ሰማዕታት ለሌሎቹ መላእክት ምስጋና እንደምናቀርበው ልክ እንደዛ እንዳንዱ አድርጎ ሰላም ለከ ኦ ደብረ ታቦር እያለ ደብረ ታቦር ሆይ ሰላምታ ላንተ ይገባሃል፣ ብርሃን ዘከለሉ ብርሃን የዋጠህ ብርሃን የሰፈረብህ ኢየሱስ ክርስቶስ አምላክን ያህል የተሸከምክ የሱን ክብር ያህል የተገለጠብህ ተራራ አንተ ሰላምታ ይገባሃል እያለ ቅዱስ ያሬድ ይህን ተራራ ይገልጠዋል። እንግዲህ ዳዊት የተናገረውን ደስ የተሰኘበትን ምክንያት ቅዱስ ያሬድ ገልጾታል። ደስ የተሰኘው ታቦር ተራራ ምንድነው ከተባለ ተራራው ግይዛን ኑሮት ደስ የሚሰኝ ሆኖ አይደለም። ነገር ግን በዚህ ተራራ የተከናወነው ድርጊት የሰውን ልጆች ደስ ስለሚያሰኝ በጊዜው ልክ ቅዱስ ኤፍሬም እንዳለው ሁለት ፀሐይ ወጥተው ነበር ይላል። ሁለቱ ፀሐይ አንደኛው በዘመናት ሲመላለስ የሚኖረው እውነተኛው ፀሐይ ሲሆን ሁለተኛው ደግሞ የእውነተኛው ፀሐይ ፈጣሪ እውነተኛው ፀሐይ ኢየሱስ ክርስቶስ ነው። ሁለቱ ፀሐይ በአንድ ታቦር ተራራ ላይ የተገለጡበት ድርጊት ስለነበረ ደብረ ታቦር ተራራው በብርሃን ተከቦ ስለነበረ ያኔ ታቦርን ያየ ሰው የማይደሰት ስላልነበረ ዛሬም በአይነ ህሊና አይተን የምንደሰትበት ስለሆነ የበዓሉን
ክብር ለመግለጥ ደብረ ታቦርን አንስተን ደብረ ታቦር እንደተደሰተና በደብረ ታቦር የተከናወነው ድርጊት የአዳም ልጅ ሲያስደስተው እንደሚኖር ቅዱስ ዳዊት ተገልጾለት ያስቀመጠው ኃይለ ቃል ነው። እንግዲህ በሌላ ቦታውም ደብረ ርጉ ወደብረ ጥሉል ለምን የተነሱ አድባር ርጉአን የሆኑ ተራሮች ለምን ይነሳሉ? ደብረ ዘሰምሮ እግዚአብሔር ያድር ውስጤቱ ሌሎች ተራራ ቢኖሩም እንኳን እነዚያ ባሉበት መቀመጥ አለባቸው። እግዚአብሔር የወደደውን እግዚአብሔር የመረጠውን እግዚአብሔር ድርጊቱን ሊያከናውንበት የፈለገው ተራራ ብቻ ሲኖር እሱ እግዚአብሔር በውስጡ አድሮ ስራውን ይሰራበታል ብሎ ቅዱስ ዳዊት አሁንም በሌላው መዝሙሩ አስቀምጦታል። ደብረ ዘሰምሮ ያድር ውስጤቱ እግዚአብሔር በቃ እግዚአብሔር የወደደው ሊገለጥበት የፈለገው ተራራ ታቦር አለ። ስለዚህ ሌሎች ተራሮች እንደ ታቦር አትሆኑም ብሎ የሌሎቹን ተራሮች ከታቦር ልዕልና ጋር ዝቅ ያሉ እንደሆኑ ይገልጻቸዋል ማለት ነው ቅዱስ ዳዊት። ስለዚህ የታቦር ተራራ ክብሩ ልዕልናው የተለየ ነው። የትንቢት ሲሆን ይህ ታቦር ተራራ ምሳሌም ተመስሎለታል። በመጽሐፈ መሳፍንት ምዕራፍ 4 ከቁጥር 12 ላይ እንግዲህ በዘመነ መሳፍንት የተከናወነ ድርጊት አለ። ባርቅ የሚባል ሰው ሲሳራ የሚባልን ጠላቱን ድል የነሳበት ተራራ ነው። ዲቦራ የምትባል ከእግዚአብሔር ጋር በጾም በጸሎት የምትገናኝ እንደ ነቢያት የሚቆጥሯት እስራኤል በጊዜው የነበረችው እሷ ነበረች በባርቅ ምስፍና ዘመን። ታዲያ ሲሳራ የሚባለው ጠላት እስራኤልን ሊያጠፋ በተነሳበት ጊዜ ሄዶ ዲቦራን ጠየቃት። ባርቅ ምን ላርግ ይህን ጠላቴን እንዴት ድል ልነሳው እችላለሁ ብሎ ጠየቃት። ቆይ እግዚአብሔር ልጠይቅ ብላ እግዚአብሔርን ጠየቀችና እግዚአብሔር መልስ ሲሰጣት በታቦር ተራራ ላይ ሄዶ ይስፈር በዚያ ጠላቱን ድል ይነሳል ብሎ ገለጸላት። ዲቦራም ባርቅን ሰዎችን ሰራዊቶችን ሰብስበህ ታቦር ተራራ ላይ ሂድ በዚያ እግዚአብሔር ድል ላንተ እንዲሆን ፈቅዷል አለችው። በዚህም ባርቅ ታቦር ተራራ ላይ ሄዶ ሰፈረ። ሲሳራን ዳግም ላይ መለስ ከምድረ ገጽ አጠፋው ማለት ነው። ጠላቶቹን እልም አድርጎ ያጠፋበት ይህ ታቦር ተራራ ነው። ስለዚህ በዚህ በደብረ ታቦር ተራራ የተከናወነው የነባርቅ ታሪክ ለዛሬው ለኢየሱስ ክርስቶስ መገለጥ ምሳሌ ነበረ። ምሳሌው እንደምንነው ካልን አባቶቻችን እንደሚያስቀምጡት በታቦር ተራራ ባርቅ ሲሳራ ጠላቱን ሊያጠፋው የመጣውን እስራኤልንም ጨምሮ ከምድረ ገጽ እንዳይኖሩ ሊያደርጋቸው የመጣውን ክፉ ጠላት ለማያዳግም እርምጃ አንድ ጊዜ እንዳጠፋው ሁሉ ኢየሱስ ክርስቶስም አምላክነቱን ለሚጠራጠሩ ሰይጣን በልባቸው እያደረ ክፉ ሐሳብን ለሚዘራባቸው ሁሉ ለዘላለም መልስ ሰጥቶ ምስክርነቱን ገልጾ አምላክነቱን ገልጾ አምላክ መሆኑን ሰዎች እንዲያምኑ ጥርጥርን ድል የነሳበት ድል ያደረገበት ተራራ ነው። የባርቅ ድል መንሳት የኢየሱስ ክርስቶስን አምላክነቱን ገልጾ ሰይጣንን ያሳፈረበትን ምሳሌነት የያዘ ነው ማለት ነው። ይህ ታቦር ተራራ ይህን ሁሉ ህብር ይህን ሁሉ ምሳሌ ይህን ሁሉ ትንቢት ተሸክሞ እስከ ኢየሱስ ክርስቶስ መንጣት ድረስ ቆይቷል። ታቦር ተራራ እንግዲህ ይህንን ምሳሌና ትንቢት ይዞ ኢየሱስ ክርስቶስ ይህንን ምሳሌ ለመፈጸም ነው እንግዲህ ሶስቱን ደቀ መዛሙርት ይዞ ወደ ታቦር ተራራ ወጣ። በዚህም በታቦር ተራራ የተከናወኑ ድርጊቶች አሉ። ስለዚህ ሁለተኛው ነጥባችን የሚሆነው በታቦር ተራራ የተከናወኑት ምንድናቸው የሚለውን ማየት ነው። ይህ ታቦር ተራራ ኢየሱስ ክርስቶስ አምላክነቱን የገለጸበት ሲሆን በዚህ በዕለቱ ታቦር ተራራ ላይ ወጥቶ ያከናወናቸው ክንውኖች ሶስት ነገሮች ናቸው በጣም ጎልተው የሚወጡት። የመጀመሪያው እንደነገርኳችሁ አምላክነቱን ምስክር የሰጠበት ነው። ሁለተኛው ሙታንንና ሕያዋንን ያገናኘበት ነው። ሶስተኛው ብሉያትንና ሐዲሳትን አንድ መሆናቸውን ያሳወቀበት ነው። መልካም እንዲህ ከሆነ ኢየሱስ ክርስቶስ አምላክነቱን የገለጠው በምስክሮቹ ዘንድ ነው። በዚህ በታቦር ተራራ ሶስት ምስክሮች አሉ። ከላይ አብ፣ ከታች ሙታን የነበሩት ኤልያስና ሙሴ፣ ከሕያዋን ደግሞ ሶስቱ ደቀ መዛሙርት ነበሩ። በእኒህ በሶስቱ ምክንያቱም መጽሐፍ በእስመ በስመ አሰለስቱ ይቀውም ነገር በሶስት ምስክሮች ምስክር ይጸናል ነገር ይቆረጣል ተብሎ በመጽሐፍ እንደተጻፈ ሁሉ በሶስት ምስክር ነገር እንዲጸና በሶስት ምስክር ሐሰት እንዲከሽፍ እውነት እንዲጸድቅ
በዚህም በታቦር ተራራ ላይ 3 ምስክሮችን አቅርቦ ኢየሱስ ክርስቶስ ምስክርነቱን አምላክነቱን ገልጿል። አንዱ ይሄ ነው። አምላክነቱን የተከናወነው በታቦር ተራራ ላይ የተከናወነው ድርጊት አንዱ አምላክነቱን መግለጽ ነው። አምላክነቱን የገለጸው ዛሬ ብቻ አልነበረም። እንደነገርኳችሁ በሐዲስ ኪዳን መጻሕፍት በወንጌላት ስናነብ ኢየሱስ ክርስቶስ እግዚአብሔር አብ የወለደው የእግዚአብሔር አብ ልጅ እግዚአብሔር ወልድ መሆኑን በብዙ ቦታዎች ምስክር ሰጥቷል። ነገር ግን በዘመኑ የነበሩት ሐዋርያትን ጨምሮ አይሁድ ሊያምኑት ሊቀበሉት አልቻሉም ነበር። እሱ ግን የጀመረው ከመጸነሱ ጀምሮ ነው። የአብ ልጅ መሆኑን ሲመሰክር ኢየሱስ ክርስቶስ ድንግል ማርያም እንደምትጸንስ ያበስራት ዘንድ የላከው ቅዱስ ገብርኤል የእግዚአብሔር ወልድን የእግዚአብሔር አብ ልጅነትን ገልጾታል። በሉቃስ ወንጌል ምዕራፍ 1 ከቁጥር 35 ላይ መልአኩም መልሶ እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑል ኃይልም ይጸልልሻል። ስለዚህ ደግሞ ካንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል አላት። ካንቺ የሚወለደው ልጅ የእግዚአብሔር ልጅ ይባላል። ካንቺ የሚወለደው ከሶስቱ ቅዱስ አንዱ ቅዱስ ነው። የሉቃስ ወንጌል ምዕራፍ 1 ቁጥር 35 ላይ ስናነብ ካንቺ የሚወለደው ከሶስቱ ቅዱስ አንዱ ነው፣ ቅዱስ የእግዚአብሔር ልጅ ተብሎ ይጠራል ብሏታል። ኢየሱስ ክርስቶስ በገብርኤል አንደበት ይህንን ቃል አስመስክሮ ነበር። ነገር ግን ከድንግል ማርያም ውጭ ይህን ቃል የሰማ አልነበረም በጊዜው። ተጽፎ ለምናነበው ለኛ ግን የቅዱስ ገብርኤል ምስክርነት ለዘላለም ጸንቶ ይኖራል። የኢየሱስ ክርስቶስን አምላክነት የሕያው እግዚአብሔር ልጅ ሕያው ኢየሱስ ክርስቶስ መሆኑን ከድንግል የተወለደው የእግዚአብሔር አብ ልጅ እንደሚባል በደንብ ተናግሮ ነበር ቅዱስ ገብርኤል ገና ሲጸነስ ማለት ነው። በዚህ ጀምሮ ነበር ኢየሱስ ክርስቶስ ምስክርነቱን የእግዚአብሔር አብ ልጅ እንደሆነ በመልአክ አንደበት አስመስክሮ ነበር። ሁለተኛው ኢየሱስ ክርስቶስ ከተወለደ በኋላ 30 ዓመት ሲሞላው በዮርዳኖስ ሲጠመቅ በማቴዎስ ወንጌል ምዕራፍ 3 ከቁጥር 17 ላይ ወናሁ ተርኅ ሎቱ ሰማይ፣ ተጠምቆ ከወጣ በኋላ ሰማይ ተከፈተ፣ መንፈስ ቅዱስ በርግብ አምሳል ወርዶ ከሱ ላይ አረፈ። ከደመናው ደግሞ የእግዚአብሔር አብ ድምጽ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው እሱን ስሙት የሚል ቃል ተነግሮ ነበር። አሁን ሁለተኛ መሆኑ ነው። ቅዱስ ገብርኤል የእግዚአብሔር አብ ልጅ ይባላል ብሏት ነበር ድንግል ማርያምን ብሏት ነበር። አሁን ደግሞ ራሱ ባለቤቱ እግዚአብሔር አብ ለኢየሱስ ክርስቶስ በዮርዳኖስ ወንዝ ላይ የምወደው የምደሰትበት የወለድኩት ልጄ እሱ ነውና እሱን ስሙት አላቸው። ይሄኔ ያኔ ቅዱስ ገብርኤል ድንግል ማርያም ብቻ እንደሰማቸው አይደለም ምስክርነቱ፣ የቅዱስ ገብርኤል ምስክርነት አሁን ሕዝብ በተሰበሰበበት ተጠማቂ ሁሉ በሚያዳምጥበት እነ ዮሐንስ መጥምቅ ባሉበት ስለሱ የሚሰብኩ ሰዎች ባሉበት ቦታ ላይ እግዚአብሔር አብ የምወደው ደስ የምሰኝበት የምወልደው ልጅ ይሄ ነውና እሱን ስሙት አለ። በቃ የሚናገረው እውነት ነው፣ የኔ ልጅ ነው አለ። ቅዱስ ገብርኤል የእግዚአብሔር ልጅ ይባላል ያለውን እግዚአብሔር አብ ደግሞ የኔ ልጅ ነው ብሎ ምስክርነት ሰጠ። ብዙዎች ግን ይሄ አይረዳቸውም። አሁንም በዚህ አላቆመም። በዮርዳኖስ ተራራ ወንዝ ላይ መንፈስ ቅዱስ በአካል መጥቶ በርግብ አምሳል የተገለጠበት አብ ድምጽ ያሰማበት ኢየሱስ ክርስቶስ ከሶስቱ ቅዱስ አንዱ የሆነው ሁለቱ ቅዱስ በዚህ ልክ ምስክር ናቸው። ሶስተኛው ቅዱስ ከወንዙ ዳር ቆሞ ይመሰከርለት የነበረው አምላክ መሆኑን በዮርዳኖስ አረጋግጠናል። አምላክነቱን በዚህ አስመስክሮ ነው ወደ ገዳመ ቆሮንቶስ የሄደው። በዚህ አላቆመም። አሁን ለዛሬው በታቦር ለተከናወነው ምስክርነት መነሻ የሆነ በማቴዎስ ወንጌል ምዕራፍ 16 ከቁጥር 15 ላይ ስናነብ ሰዎች እኔን ማን ይሉኛል የሚል ጥያቄ አቅርቦ ነበር። በዮርዳኖስ ያለው ምስክርነት ሐዋርያት ባልተሰበሰቡበት ገና ባልተመረጡበት ሕዝብ የአምስት ገበያ ያህል ሕዝብ ገና ሳይከተለው በፊት ስለነበረ የተከናወነው አሁንም በየጊዜው አምላክነቱን ማረጋገጥ ስላለበት ማን ይሉኛል አላቸው። ሐዋርያት
ኤልያስ ነህ ይሉሃል፣ ነብዩ ከነቢያት አንዱ ነህ ይሉሃል፣ ዮሐንስ መጥምቅ ነህ ይሉሃል አሉት። እናንተስ ማን ትሉኛላችሁ አላቸው። ቅዱስ ጴጥሮስ አንተማ የሕያው እግዚአብሔር ልጅ ነህ ብሎ መስክሮለታል። ቅዱስ ገብርኤል ከመላእክት መሰከረ፣ አብ ራሱ መሰከረ። አሁን ደግሞ ከአዳም ልጅ አንዱ የሆነው ቅዱስ ጴጥሮስ አንተ የሕያው እግዚአብሔር ልጅ ነህ አለው። በዚህ ጊዜ ይህ የሕያው እግዚአብሔር ልጅ ነህ የሚለውን ቃል ስጋዊ አንደበት ስጋዊ ልቡና ስለማያስበው ወዲያው መድኃኔ ዓለም ኢየሱስ ክርስቶስ ሲያረጋግጥ ይህንን ከስጋና ከደም አላገኘውም ሕያው የሆነው አባቴ እግዚአብሔር ገልጾልሃል አለ። ምክንያቱም በዮርዳኖስ የኔ ልጅ ነው ያለ አብ አሁን በጴጥሮስ አድሮ የሱ ልጅ መሆኑን ምስክር አሰጠ ማለት ነው። አምላክነቱ እንዲህ ነበር የሚረጋገጠው። መላእክት አምነውታል፣ አብ ራሱ ገልጾታል። የሰው ልጅ የሆነው የአዳም ልጅ የሆነው ሁሉ ደግሞ በጴጥሮስ በኩል አምላክነቱን ገልጿል። ነገር ግን ሁሉ እንደ ጴጥሮስ አላመነም ነበር፣ እንደ ጴጥሮስ አላረጋገጠም ነበር። እንግዲህ መላእክት ከመሰከሩ፣ እግዚአብሔር አብ ራሱ ከመሰከረ፣ የሰው ልጅ ከመሰከረ በሶስት ምስክር የጸና አምላክነት ነው ያለው። አሁን ጴጥሮስ የመንግስተ ሰማያትን ቁልፍ ለመቀበል የሐዋርያት አለቃ ሆኖ ለመሾም በጎቹን ጠብቅ የሚባል አደራን ለመቀበል መነሻ የሆነው ይህ አብ ያሳደረበት አብ የገለጠለት የሕያው እግዚአብሔር ልጅ መሆኑን መመስከሩ ነበር። መመስከሩ አንተ አለት ነህ ተብሏል። ስሙ ተቀይሯል። በዚህ ቃል ብፁዕ ተብሏል። ጴጥሮስ አንተ ብፁዕ ነህ እስኪባል ድረስ ምክንያቱም የኢየሱስ ክርስቶስን አምላክነት የሚመሰክር አንደበት ብፁዕ ተብሎ ይመሰገናል። ምክንያቱም እውነት መናገሩ ነው። ሌሎች እኮ ኤልያስ ነብይ ነው ሲሉት ብፁዓን አላላቸውም። ምክንያቱም ያ ነገር ሐሰት ነበረ፣ ውሸት ነው። ውሸት ብፁዕ አያሰኝም። እውነት ብፁዕ ስለሚያሰኝ ቅዱስ ጴጥሮስ እውነቱን በመናገሩ ብፁዕ ተብሏል። ታዲያ እንዲህ አድርጎ ምስክርነትን እየገለጠ ወይም አምላክነቱን እያስመሰከረ ከመጣ በኋላ ለዘላለም ሊደመድመው በታቦር ተራራ ላይ ደግሞ ዛሬ ተገለጠ። ወአመሰዱ ሰለት ነሶሙ ጊዜ ኢየሱስ ለጴጥሮስ ወለ ዮሐንስ ወንድሪያስ። በስድስተኛው ቀን ኢየሱስ ክርስቶስ ጴጥሮስን እንድሪያስና ዮሐንስን ይዞ ወደ ታቦር ተራራ ላይ ወጣ። 6 ቀን የተባለው እንደ መጽሐፍት አቆጣጠር በሉቃስ ወንጌል 8 ይላል፣ በማቴዎስ ወንጌል 6 ይላል። ሁለቱም የሚታረቁበትና መምህራን ያስታርቋቸዋል ወይም መጻሕፍት ያስታርቋቸዋል። ቅዱስ ማቴዎስ 6 ቀን ያለው ቅዱስ ጴጥሮስ የእግዚአብሔር ልጅ ነህ ብሎ የመሰከረበትን ቀኑን ዕለቱን ሳይቆጥር ማግስቱን ወይም ደግሞ የነገውን ቀን ቆጥሮ ከወዲያዛም የታቦር ተራራ በዕለቱ በተከናወነበት ያለውን ቀኑን ሳይቆጥር መሃል ላይ ያሉት ቀናት 6 ናቸው ማለት ነው። ቅዱስ ሉቃስ ደግሞ ጴጥሮስ የእግዚአብሔር ልጅ ነው ብሎ የመሰከረበትን ቀን 1 ብሎ በታቦር ተራራ የተከናወነበትን ቀን ሲቆጥር 8 ሆኖለታል ማለት ነው። ሁለቱም እንዲህ ነው የጻፉት። በጴጥሮስ አንደበት እግዚአብሔር የገለጠለትን ምስክርነት በሐዋርያት ፊት በሰዎች ፊት ካስመሰከረ በኋላ በታቦር ተራራ በ6ኛው ቀን ጴጥሮስ ከመሰከረበት በ6ኛው ቀን ወደ ታቦር ተራራ ይዟቸው ወጣ ኢየሱስ ክርስቶስ። 3ቱን ደቀ መዛሙርት ለምን 3ቱን ለያቸው ብለው አባቶቻችን ይህን ሲመልሱ ምን ይላሉ? በመካከል ይሁዳ ነበረ። ይሁዳ ያንን ብርሃነ መለኮቱን ማየት ስለሌለበት ለዚህ ያልበቃ ያልታደለ ሰው ስለነበረ ብቻውን እንዳይተወው ከብርሃነ መለኮቱ ቢተወኝ ቢያገለኝ እኔም በሞቱ ገባሁበት ብሎ የኢየሱስ ክርስቶስ መሸጥ በይሁዳ ፍትሩት ወይም ደግሞ ፍርዱ ነበር እንዳያሰኝ 8ቱን ደቀ መዛሙርት ከሱ ጋር 7ቱን ደቀ መዛሙርት ከሱ ጋር አትቷቸው ሂዷል። ሁለተኛም ደግሞ አባቶቻችን ይህንንም ሲያብራሩ አሁንም ደግሞ ጴጥሮስ እባክህን አትሙት፣ እባክህን እሞታለሁ የሚልን ሐሳብ ተው እያለ ይናገር ነበር። ወይም ደግሞ እወድሃለሁ በማለት እሱ ጸንቶ ይኖር ነበር። ቅዱስ ዮሐንስም ደግሞ ኢየሱስ ክርስቶስ የሚወደው ከሐዋርያት መካከል ከናንተ ሞትን የማይቀምስ አለ ተብሎ የተነገረለት ስለነበር ሕያዋንን ያይ ዘንድ ዮሐንስን እንደጠራው
እንግዲህ እንድርያስን የመረጠበትን አባቶች ያብራሩበት ቦታ አላገኘሁም እንደኔ። እነዚህ ሶስቱ ደቀ መዛሙርት ወደ ታቦር ተራራ ከወጡ በኋላ አይናቸውን ሲገልጡ እንግዲህ በታቦር ተራራ ላይ ያዩት ሲከናወን ያገኙት ሕያዋን ሙታን የነበሩት ተነስተው መጥተው ሙሴና ኤልያስ እያወሩ ነበር ያገኟቸው። እያወሩ ነበር ያያቸው። ኢየሱስ ክርስቶስ መካከል ላይ ቆሞ ሙሴ በዚህ ኤልያስ በዚህኛው ቆመው እየተነጋገሩ አዩአቸው፣ ደነቃቸው። ምክንያቱም በታቦር ተራራ ላይ እንግዲህ አምላክነቱ አንድኛው ሲሆን የተገለጸው፣ ሁለተኛው ሕያዋንና ሙታን አንድ መሆናቸው ስለሆነ ሕያዋንና ሙታን በአንድ የተገናኙበት ተራራ ነው። ይሄ ተራራ ሕያዋንና ሙታን በአንድ ኢየሱስ ክርስቶስ አምላክ መሆኑን የመሰከሩበት ያረጋገጡበት ቦታ ነው። እንዴት ከተባለ እንግዲህ ሙሴ ለእስራኤል ሕዝቦች እንደ ትልቅ ነቢይ ከሱ በላይ ማንም እንደ አምላክም ጭምር ያውት የነበረ ነቢይ ነው። ለዛ ነው ጸሐፍት ፈሪሳውያን ሙሴ ያገኘውን የጻፈውን የተናገረውን ያስተማረውን ከእግዚአብሔር እንደተቀበለው ከእግዚአብሔር እንዲያገኘው እናውቃለን። ሙሴ ራሱ ከእግዚአብሔር እንደመጣ እንደተላከልን ከእግዚአብሔር እንደሆነ እናውቃለን፣ እናምናለን። ይህ ሰው ግን ሎቱ ስብሐት ክብር ይግባውና ኢየሱስ ክርስቶስን ይህ ሰው ግን አሉት ከየት እንደሆነ አናውቅም ብለውት ነበር። ከእግዚአብሔር ይሆን ከማን ይሆን አናውቅም አሉት። ሕያው እግዚአብሔር ራሱ እግዚአብሔርን እግዚአብሔር መሆኑን አናውቅም አሉ። አሁን የእኛ የሙሴ ደቀ መዛሙርት እንጂ ያንተ ደቀ መዛሙርት አንሆንም ነበር ያሉት ኢየሱስ ክርስቶስን አይሁድ። በዛሬው ዕለት ግን እኛ የሙሴ ደቀ መዛሙርት ነን ብለው የተናገሩትን አይሁድ ምላሽ ይሰጥ ዘንድ ደቀ መዝሙር የነበሩት ወይም ደግሞ የሙሴ ደቀ መዝሙር ነን ብለው የሚመኩትን ሰዎች ሙሴን ራሱ መምህር ነው ብለው ነብይ ነው ብለው ከእግዚአብሔር የመጣ ነው ብለው የሚቀበሉትን ከሱ በላይ ማንም የለም ብለው የሚመኩበትን ሙሴን የኢየሱስ ክርስቶስ ደቀ መዝሙር እንደሆነ ለማረጋገጥ ከተቀበረበት አስነስቶ ይዞት መጣ ማለት ነው። የመጀመሪያው አምላክነቱን የሚያሳየን የሞቱትን ሰዎች አስነስቶ በሕይወት እንዲናገሩ እንዲያወሩ ማድረግ መቻል ነው። ይሄ የአምላክነት ሥራ ነው። ነፍስን ካለችበት ስጋን ከበሰበሰበት አስነስቶ ሕይወት መፍጠር እስካሁን ድረስ በዘመነ ሥጋዌ ሲያደርጋቸው የነበሩ ተአምራቶች ናቸው። ሙሴን ግን በአጸደ ነፍስ ነው አመጣው መስክር አለው። ሙሴ አንድ ቃል ተናገረ። እንዲህ አንተ የኔ ጌታ ስትሆን እንዴት ከሙሴ ያንሳል ይሉሃል? እግዚአ ሙሴ ፈጣሪ ሙሴ ይበሉህ እንጂ የሙሴ ፈጣሪ የሙሴ ጌታ ይበሉህ እንጂ እንዴት አንተን ሙሴ ነህ ይሉሃል? እንዴት አንተን ከሙሴ ያንሳል ይሉሃል አለ። ሙሴ በዚህ ጊዜ የተደረገለት መጀመሪያ ገና በእስራኤልን ወደ ከነዓን ይዟቸው ሲመጣ ቃል የተገባለትን ነገር ነበር ያረጋገጠው። ምክንያቱም በዘጸአት 33 ቁጥር 23 ላይ ክብርህን አሳየኝ እባክህ ብሎ በለመነበት ቅጽበት አሁን ዛሬ እኔን አይቶ ማንም ሰው ከፊቴ ሊቆም አይችልም፣ ነገር ግን ኋላዬን ታያለህ ብሎት ነበር። ለሙሴ ይሄ ቁልፍ ቃል ነው። በጊዜው ጀርባዬን ታያለህ ነው ያለው። ዘጸአት 33 ቁጥር 23 ላይ ጀርባዬን ታያለህ እንጂ ፊቴን ማየት አትችልም ብሎት ነበር። አምላክነቴን ሳይሆን ስጋ ስለብስ ታየኛለህ ማለቱ ነበር። ለሙሴ ግን ግልጽ አልነበረም። አሁን ጊዜው ሲደርስ ሙሴ መጥቶ ያ ጀርባዬን ታየኛለህ ብዬ የነገርኩ እግዚአብሔር እኔ መሆኔን እወቅ መስክር አለው። ጀርባዬን ታየኛለህ ያልከኝ እግዚአብሔር አንተ ነህ ብሎ መሰከረ። በቃ ስለዚህ እኔ አንተን ሙሴ ሊሉ አይቻልም፣ ነውር ነው። ከነቢያት አንዱ ነው ሊሉም አይገባህም፣ አንተ ራስ እግዚአብሔር ነህ አለው። ይህንን ሲል ሐዋርያት ያዳምጡ ነበር። ሶስቱ ደቀ መዛሙርት ይሰሙ ነበር። ኤልያስ መጣ። ኤልያስ ነህ ብለውት ነበርና ኤልያስ አለመሆኑን ማረጋገጫ ነው እዚህ ላይ ያከናወነው። ኤልያስ መጣ። እግዚአ ኤልያስ የኤልያስ ጌታ ይበሉ እንጂ አንተን እንዴት ኤልያስ ነህ ይሉሃል? እኔ ያንተ ደቀ መዝሙር መሆኔን እንዴት ዘነጉት? ያንተ ነብይ መሆኔን እንዴት ይዘነጉታል? ብሎ በአንደበቱ መሰከረ። ኤልያስ በእስራኤል ዘንድ ትልቅ ቦታ ያለው እንደ ሙሴ ትልቅ ነብይ ተብሎ የሚጠራ ብዙ ተአምራትን የፈጸመ ትልቅ ነብይ ነው። እንግዲህ ከሕያዋን ከደናግል ኤልያስን
ከመዓስብ ከምውታን መካከል ሙሴን አንጥቶ ከዚህ ምድር ካሉት ደግሞ ገና ነፍስ ከስጋ ያልተለየላቸው ወይም ያልተለያቸው በሞት ሳይሆን በህይወት ያሉትን ሶስቱን ደቀ መዛሙርት አንጥቶ በህያዋንና በሙታን መካከል አምላክነቱን ምስክርነቱን ሰጥቷል ማለት ነው። በዚህ ጊዜ ህያዋንና ሙታን በአንድ ተገናኝተው ያወሩበት፣ በአንድ ተገናኝተው ምስክርነቱን ያዩበት፣ አምላክነቱን ያረጋገጡበት ትልቅ በዓል ስለሆነ ግበሩ በዓለ በትፍሲት በዓለ ደብረ ታቦር የደብረ ታቦርን በዓል በደስታ አክብሩት ያለው ቅዱስ ያሬድ ለዚህ ነው። እንግዲህ ሐዋርያት ወይም ሶስቱ ደቀ መዛሙርት ይህንን ድርጊት አዩ። በዚህ ጊዜ ሶስተኛው ድርጊት ምንድነው? እንግዲህ ብሉያትና ሐዲሳት መገናኘታቸው ወይም ደግሞ አንድ መሆናቸውን ማሳወቅ ነው። በብሉይ ኪዳን እነ ሙሴ ይተነብዩለት የነበረው እነ ኤልያስ ያገለግሉት ይመንኑለት የነበረው በቤቱና ገቢረ ተአምራትን ሲያደርግ ቀናኢ ለአምላኩ ቀናተኛ የሆነው ኤልያስ እኔ ለኔ ከብርበት ገንበት ብዬ አይደለም ያንተ ስም እንዲከብር ብዬ ነው ብሎ ከነ ኤልዛቤል ከነ አክዓብ ጋር ፊት ለፊት ተጋጥሞ ስሙን ያስከበረውን እግዚአብሔርን አሁን ዛሬ መጥቶ አንተ አምላክ ነህ፣ ያ እኔ ላንተ ስቀናለህ የነበረው አንተ ራስህ ነህ ብሎታል። አንተ ራስህ ነህ። አሁን ብሉያት ብዙ ለኢየሱስ ክርስቶስ ትንቢት ተናግረው ነበር። ኢየሱስ ክርስቶስ በድንግልና ተወልዶ በድንግልና ተጸንሶ በድንግልና እንደሚወለድ ከዚያም ድንቅ መካር ኃያል አምላክ እንደሆነ ይህ ሕፃን እነ ኢሳይያስ ተናግረው ነበር። እነ ቅዱስ ዳዊት ተናግረው ነበር። ስንቱን እነ ሕዝቅኤል ተናግረው ነበር። እነ ሕዝቅኤል እነ ኤርምያስ ተንበየው ነበር። እነ ዳንኤል ተንበየው ነበር። ያ ነቢያት የተነበዩለት፣ ነቢያት ትንቢት የተናገሩለት፣ ነቢያት ቅኝት የተቀኙለት ያ በጊዜው እግዚአብሔር ተብሎ ይጠራ የነበረው አሁን ኢየሱስ ክርስቶስ እግዚአብሔር ተብሎ በታቦር ተራራ ላይ እሱ እንደሆነ ለማረጋገጥ የቀደምት ነቢያት ምስክር የሆኑ ዘንድ ካሉበት የሞተ እንኳን ቢኖር መጣ ማለት መጣ መሰከረ አምላክነቱ። እኛ ያን ያህል ስንገዛልህ ስንተነብይልህ የነበርከው አንተ ነህ ብለው ስለዚህ ከዚህ በኋላ አይሁድ እኛ የሙሴ ደቀ መዛሙርት ነን፣ ከዚህ በኋላ አይሁድ ይሄ ከማን እንደመጣ አናውቀውም የሚሉት ይቆማል አሉ። ከዚህ በኋላ እግዚአ ሙሴ ብለው ይጥሩህ፣ እግዚአ ኤልያስ ብለው ይጥሩህ እንጂ ኤልያስ ነው ነብይ ነው አይበሉህ ተብሎ ለመጨረሻ ጊዜ ምስክርነቱ ተገለጸ። ሶስተኛው ብሉያትና ሐዲሳቱ ባንድ ይሆናሉ ማለት ወይም ባንድ መሆናቸውን ታወቁ ማለት የሐዲስ ኪዳን ጸሐፊዎችና የብሉይ ኪዳን ጸሐፊዎች ተገናኝተዋል። በዚህ ጊዜ የብሉይ ኪዳን ጸሐፊዎች እንግዲህ ሙሴ አምስቱን ብሔረ ኦሪት የጻፈ ነብይ ነው። ኤልያስ ከአንደኛ ነገሥት ምዕራፍ 17 ጀምረን ስናነብ የምናገኘው ነብይ ነው። እነዚህ ሁሉ ለነቢያት አንኳር ነበሩ፣ በተአምራትም በትንቢትም በተለያዩ ነገሮች። ስለዚህ አሁን በዘመነ ሐዲስ ዮሐንስ ወንጌላዊ ወንጌል ጽፏል፣ ጴጥሮስ መልእክትን ጽፏል። ስለዚህ የሐዲስ ኪዳኑ ጸሐፍት ከኦሪቱ ጸሐፍት ጋር አንድ ሆነው ኦሪታውያን የጻፉለትን ሐዲስ ኪዳን የነበሩት ጸሐፊዎች ደግሞ የዛን አምላክ እውነትነት ማረጋገጥ ስላለባቸው በብሉይ ኪዳን የነበሩት መስክረውልን አምነን ይኸው እውነተኛው አምላክ ብለው እንዲያስተምሩት እንዲጽፉት ሁለቱን አገናኛቸው። ያው እግዚአብሔር አገናኛቸው። ስለዚህ ብሉያትና ሐዲሳት በታቦር ተራራ ላይ አንድ ሆነው የተረጋገጡበት፣ አንድ መሆናቸው የታተመበት፣ የታወቀበት፣ የተረዳበት ትልቅ የሆነ ምስክርነት የተገኘበት በዓል ነው ማለት ነው፣ ወይም ክንውን ነው። አሁን ሶስተኛው ምስክርነት ደግሞ ምንድነው ከተባለ ሙሴና ኤልያስ እንዲህ እየተነጋገሩ ሳለ ወተወለጠ አርአያሁ የኢየሱስ ክርስቶስ ከራስ ፀጉሩ እስከ እግር ጥፍሩ ድረስ ተለወጠ። ያ ማለት አካሉን ለቆ ሳይሆን አካሉ ብርሃን ሆነ። ወአለባስ ይወዲ ኮነ ጻዳ ከመበረድ ሰውነቱ ብቻ አይደለም ልብሱ ዘይክል ማፒላ ጻይድወቶ ሰሙና ወይም ደግሞ ልብሶች የሚነጡበት የሚጠሩበት ማንኛውም የማጠቢያ አይነት ሊያጠራው የማይችል ነጭ ሆነ ይላል።
ሰው አጥቦ ቢያጠራ እንኳን እንደዛ ሊሆን የማይችለው ነጭ ሆነ ልብሱ። ምክንያቱም አሁንም የምስክርነት ነበረ። ሙሴ ከደብረ ሲና ተራራ ላይ በነበረበት ጊዜ ወደ ህዝበ እስራኤል ሲወርድ ግንባሩ ላይ ቅንጣት ብርሃን ተስላበት ነበር። ያቺ ቅንጣት ብርሃን እስራኤልን አይናቸውን በዝብዛቸው ተገልበብለነ ሙሴ ተሸፈን አሉት። አልወደቁም። ሙሴም ሲሸፈን ከዚያ በኋላ እስራኤል ጤነኞች ነበሩ። በዚህ በታቦር ተራራ ላይ የተከናወነው የሆነው ነገር ግን እንደ ሙሴ የሚሸፈን አይደለም። ምኑ ይሸፈናል? ልብሱም ነጭ ሆኗል። ነጭነቱ እንደበረዶ ነው። እንደበረዶ ልብሱ ራሱ ያንጸባርቃል። ከዚያ ላይ ከውስጥ ከሰውነቱ የሚመነጨው ብርሃን ከራስ ፀጉሩ ከእግር ጥፍሩ ምኑ ይሰወራል። ለዛ ነው ቅዱስ ኤፍሬም ሁለት ፀሐይ ታዩ ያለው። ሐዋርያት ሁለት ፀሐይ አዩ። አንዱ ኢየሱስ ክርስቶስ ነው፣ አንዱ ደግሞ የተፈጥሮ ፀሐይ ነው። እሱ የፈጠራት ፀሐይ ናት። ይሄ የአምላክነት ክብሩ ነበር። ለዛ ነው ሰላም ለከ ወደብረ ታቦር ዘአስተርአየ ብከ ስርዓተ መንግስት፣ የአምላክነት የንግስና የመንግስትነት ስርዓት የታየብህ ተራራ ብሎ ቅዱስ ያሬድ የገለጸው ለዚህ ነው። ምክንያቱም ይሄ ታቦር ተራራ ኢየሱስ ክርስቶስ በብርሃነ መለኮት ሰዎች እንግዲህ ወዲያው ለሙሴ ሲነግረው የነበረው እኔን አይቶ ማንም ሊቆም አይችልም ነበር። አሁን ጴጥሮስ እንድርያስና ዮሐንስ በብርሃነ መለኮቱ ሲገለጥ መቆም ተስኗቸው ወደቁ ነው የሚለው። ጭራሽ ወደቁ፣ ማየትም አልቻሉም ብርሃኑን። ሙሴና ኤልያስ ደግሞ የመጣንበት ይሻለናል ብለው ተመልሰው ነው የሄዱት ወደየቦታቸው። ምክንያቱም ኢየሱስ ክርስቶስ አምላክነቱን እንዲመግለጽ ነበረበት። አምላክ መሆኑ ሰው ይህ ሊሆን ስለማይችል ምናልባት አባ ጊዮርጊስ ዘጋስጫ ይህንን ሲያመሰጥረው በአምላክነቱ ወይም በመለኮትነቱ ብርሃን ተገልጾ ቢሆን ይህ ዓለም ባልቻለው ነበር ይላል። እና ምንድነው ካልከኝ አዳም በገነት ለብሶት የነበረውን ብርሃን ነው የገለጸው ይላል አባ ጊዮርጊስ ዘጋስጫ በመጽሐፈ ምስጢር የደብረ ታቦር በዓል ላይ የሚነበበው መልእክቱ ላይ ኢየሱስ ክርስቶስ የአምላክነቱን ብርሃንማ ገልጦት ቢሆን ይህች ዓለም ባልቻለችው ነበር፣ ከፊቱም ሰው ባልተገኘ ነበር፣ ነፍስ ከስጋ በተለየ ነበር። ነገር ግን የተገለጠው ዳግማዊ አዳም ኢየሱስ ክርስቶስ መሆኑን ለመግለጥ አዳም በገነት ሳለ የለበሰውን ብርሃን አሁን በደብረ ታቦር ላይ ገልጦ አሳየው። ይህን የሚችለው አምላክ ብቻ ነው። ይህን የሚችለው ክርስቶስ ብቻ ነው። ይህንን ማንም ተራሶ ሊያደርገው አይችልም። ራሱን መለወጥ አይችልም። ራሱን ብርሃን ማድረግ አይቻልም። ኢየሱስ ክርስቶስ የፈቀደላቸው ቅዱሳን ግን ሰውነታቸው ብርሃን ለብሶ የታዩ ብዙዎች ናቸው። ኤልያስም በብርሃን መጎናጸፊያ ታጅቦ ነበር የተወለደው። ሙሴም ከግንባሩ ላይ ብርሃን ተስሎበት ነበር። ስለዚህ ከዕለቱ ጋር የሚገናኙትን ሙሴና ኤልያስን አንጥቶ ቅዱስ ኤፍሬም ምንድነው የሚለው? በደብረ ሲና ነበልባል ከእሳቱ ተዋህዶ ያየው ሙሴ አሁን በአካል ተገልጾ ያ በደብረ ሲና የታየው ነበልባል ኢየሱስ ክርስቶስን አገኘው ይላል። አየው ያ መሆኑን። ኤልያስ በእሳት ዝናር ታጥቆ ነው የተወለደው። ሲወለድ በብርሃን ተከቦ ነው የተወለደው። ይህ ኤልያስ ድንግል ነው። ነገር ግን ይላል ቅዱስ ኤፍሬም ከኢየሱስ ክርስቶስ ወይም ደግሞ ነበልባላዊ እሳታዊ ከሆነው ኢየሱስ ክርስቶስ ደረት ስር የተጠጋውን ኢየሱስ ክርስቶስ ያስጠጋውን ዮሐንስ ወንጌላዊን ያየው ዘንድ ኤልያስ መጣ። ኤልያስ ያልሞተ ነው። ዮሐንስ ወልደ ነጎድጓድም ከዚህ ዓለም በሞት ያልተለየ ሰው በህይወት የሚኖር ወይም ደግሞ በህያውነት የሚኖር ነው። ድንግል ነው ዮሐንስ ወንጌላዊ፣ ኤልያስም ድንግል ነው። ጴጥሮስ ማዕስም ነው፣ ሙሴም ማዕስም ነው። ይህ ክንውን ነበረ። የብርሃን ምክንያት ያላቸው የብርሃን አለባበስ የብርሃን ምልክት የታየባቸውን አንጥቶ ከብርሃን መለኮቱ ጋር አንድ አድርጎ ምስክርነቱን ገልጿል። ለነዚህ ብርሃንን ሰጥቻቸው የነበረው ምልክት አስቀምጬባቸው የነበርኩት እኔ ነኝ ለማለት በብርሃን ምልክት የታየላቸውን ሙሴና ኤልያስን አንጥቶ ብርሃነ መለኮቱን ገልጿል። የእናንተ ብርሃን ጥቂት ነበር፣ የኔ ብርሃን ግን አምላክ ስለሆንኩ እንዲህ ነው ብሎ ጥቂቷን ገልጾ አሳየ ማለት ነው። በዚህ ጊዜ ሶስቱ ደቀ መዛሙርት ወደቁ፣ ማየት አልቻሉም። ከዚህ በኋላ ኢየሱስ ክርስቶስ እንዲነቁ ወይም ደግሞ
ከሄዱበት ዓለም እንዲመለሱ ሲያደርጋቸው አይናቸውን ግልጥ ሲያረጉ ድምጽ ነው የሰሙት። በሱ ደስ የምለኝ የምወልደው ልጄ ይሄ ነው፣ እርሱን ስሙት። ርዕሳችን ይሄ ነው። ወሎቱ ስምዕዎ፣ እሱን ስሙት አለ። በቃ ይሄ ድምጽ ወመጻ ደመና ብሩህ ወከለሎሙ፣ ሙሴ ኤልያስ እየተነጋገሩ ሳለ ሐዋርያት እያዩ ሳለ ብርሃነ መለኮቱ ሲለወጥ ሲያዩ ሲወድቁ ያኔ ደመና መጣና ከፈላቸው። ሙሴና ኤልያስም ወደ ነበሩበት ተመለሱ። ሐዋርያትም ወድቀዋል። ኢየሱስ ክርስቶስ ብቻ ነበር የቀረው። በዚህ ጊዜ ከደመናው ዝንቱ ወልደ ዘአፈቅር ወሎቱ ስምዕዎ፣ ደስ የምሰኝበት የምወደው ልጄ ይህ ነውና እሱን ስሙት የሚል ቃል ተገለጸ። ታዲያ ቅዱስ ኤፍሬም ይህንን ሲተረጉመው ምን አለ? ሐዋርያት አይናቸውን ሲገልጡ ያዩት ኢየሱስ ክርስቶስን ነበር ይላል። ኢየሱስ ክርስቶስን ነበረ። ምክንያቱም መኖርም ያለበት እሱ ብቻ ነው። ሙሴና ኤልያስ ከጎኑ አልነበሩም። ቅዱስ ኤፍሬም ሲተረጉመው ሙሴና ኤልያስ ከጎኑ አልነበሩም። አይናቸው ከወደቁበት ሲነሱ ያዩት ኢየሱስ ክርስቶስን ነው። ያንን ሲያዩት ድምፁ ደግሞ ይህን ስሙት የሚል ወደ ኢየሱስ ክርስቶስ የሚጠቁም ድምፅ ነበረ። ይህን ስሙት ሲባሉ ማንን ነው ብለው ቀጥ ሲሉ ኢየሱስ ክርስቶስ ብቻ ነበር የተገኘው። ምክንያቱም እንዳይወዛገቡ ሐዋርያት አብ ይህንን ስሙት ያለ በዮርዳኖስ ይህን ስሙት ብሎ የተናገረ ይህ ልጄ ነው ብሎ የተናገረ አብ አሁንም በደብረ ታቦር የሶስተኛው ምስክርነቱን ደመደመ። በቃ ይህንን ስሙት አለ። ሐዋርያት ቀጥ ሲሉ ኢየሱስ ክርስቶስን ነው ያገኙት። እሱን ነው መስማት ያለባቸው። አማናዊው አምላክ፣ ትክክለኛው አምላክ፣ ፈጣሪ ዓለማት አሃዚ ሁሉን የያዘው ከሶስቱ ቅዱስ አንዱ ቅዱስ ገብርኤል የመሰከረለት፣ ቅዱስ ጴጥሮስ የእግዚአብሔር ልጅ ብሎ የመሰከረለት፣ አብ ራሱ በዮርዳኖስም በታቦር ተራራም ልጄ ነው ብሎ የመሰከረለት ይህ ኢየሱስ ክርስቶስ የሚናገረውን ስሙት ብሎ አብ ተናገረ። ከዚህ በላይ ምስክርነት ምን ይንጣ? ለዛ ነው እኔና አብ አንድ ነን ብሎ ሲያስተምራችሁ ስሙት። አነ በአብ ወአብየ፣ እኔ በአባቴ አለሁ አባቴም በእኔ አለ ብሎ ሲያስተምራችሁ ስሙት። እኔ እግዚአብሔር ልጅ ነኝ ሲላችሁ ስሙት። እኔ አምላክ ነኝ፣ ሕይወት ነኝ፣ መንገድ ነኝ፣ ትንሣኤ ነኝ፣ እኔን የበላ የዘላለም ሕይወት አለው፣ ከኔ በኩል ወደ አብ የሚመጣ የለም ብሎ ሲያስተምራችሁ እሱን ስሙት አለ። አብ ነው ይሄን ምስክር የሰጠው። እንግዲህ ኢየሱስ ክርስቶስ በዚህ ዓለም ሳለ ቅድም የዘረዘርኳቸውን በየጊዜው አምላክነቱን እያረጋገጠ መጥቷል። አሁን አራተኛ ጊዜ ነው እንዲህ የአብ ልጅ ተብሎ ሲመሰከርለት ማለት ነው። አራተኛ ጊዜው ነው። ከዚህ በኋላ አምላክነቱ የሚታወቅበት ጎልቶ የሚታዩት 7 ናቸው ብለው አበው ሊቃውንት ያስቀምጣሉ። እስካሁን የገለጥኳቸው 4ቱ ናቸው። ከዚህ በኋላ በስቅለት ጊዜ 6 ሰዓት ላይ እንግዲህ ፈያታዊ ዘየማን አምኖ አምላክነቱን የተቀበለበት በሰማይና በምድር የተደረጉት ገቢረ ተአምራት አምላክነቱን የሚገልጹ ናቸው። ከዚህ አልፎ በትንሳኤው 6ኛውን ምስክርነት ይገልጻል። በእርገቱ 7ኛውን ምስክርነቱን ይገልጻል። ፍጹም አምላክነቱን የመሰከረባቸው 7ቱ ምስክርነት የተሰጠባቸው 7ቱ ምስክሮች ብለው አበው ሊቃውንት ይህንን በምስጢር ያስቀምጡታል። ስለዚህ እንግዲህ በዚህ በታቦር ተራራ የተከናወነው ይሄ ነበረ። በቃ እግዚአብሔር አብ መሰከረ። ሙሴና ኤልያስ ሰዎች እንግዲህ ማን ይሉኛ ብሎ ጠይቆ እንዲህ ይሉሃል ያሉትን እሱ አለመሆኑን ጴጥሮስ የመሰከረው እውነት መሆኑን ለማረጋገጥ ኤልያስም ሙሴም መጥተው እግዚአ ነቢያት ብለው ይጥሩ እንጂ አንተ ነብይ ነው አይበሉ ብሎ መሰከሩ። የነቢያት ጌታ የነቢያት ፈጣሪ ነቢያትን ትንቢት ያናገርክ አንተ ነህ እንጂ አንተ እንዴት ነብይ ይሉሃል ብለው መሰከሩለት። አብም እሱ የተናገረውን ያደረገውን ስሙት፣ እዩት፣ እሱን እመኑት ብሎ በድምጽ አሰማ። ከዚህ በኋላ ወሪዶሙ እምደብር ነው አዘዞሙ ይንግሩ፣ ይህንን ድርጊት ከተራራው ሲወርዱ እንዲያያወሩ እስከ አመት ፈጸም ጊዜው ሲደርስ እስኪከናወን እስኪገለጥ፣ ያ ማለት በዕለተ ስቅለቱ እስኪገለጥ ድረስ ይህንን ነገር አትናገሩ ብሎ ለሐዋርያት ነገራቸው። ታሪኩ እንግዲህ ይህንን ነው የሚመስለው። ምክንያቱም በታቦር ተራራ የተደረጉ ድርጊቶች እስከዚህ ድረስ ነው የሚያቆሙት። በዚህ ውስጥ ጴጥሮስ ያደረገው ያከናወነው የአምላክነቱ ነገር ደንቆት ለኛ በዚህ መኖር መልካም ነው ብሎ እስከሚመኝበት ጊዜ ድረስ ነው። ለዛ ነው ታቦር አርሞኔ በስመ ዚአከ ይትፌሱ፣ ታቦርና አርሞኔ በስመ ደስ ይሰኛሉ ተብሎ የተነገረው ትንቢት ጴጥሮስ ይህን ነበር ያየው። በቃ
በታቦር ተራራ መኖር በጣም ደስ የሚያሰኝ መሆኑን ለነሳህ ለወዝየ ለኛ በዚህ መኖር መልካም ነው። ወንግበር ሰለስተ ማይደረ አሃደ ለከ ወአሃደ ለኤልያስ ወአሃደ ለሙሴ አንድ ለሙሴ አንድ ለኤልያስ አንድ ለአንተ ቤት እንስራና እዚሁ እንኑር። በቃ እንዲህ አይነት ሰላም ያለው ቦታ እንዲህ ያለ ነቢያትና ሐዋርያት የተገናኙበት እንዲህ ያለ ብሉያትና ሐዲሳት አንድ የሆኑበት ቦታ አይገኝም። እንዲህ ያለ በብርሃን የተመላ በብርሃን የተከበበ የአምላክነት ምስክር የተገለጠበት ተራራ አይገኝም። ከዚህ ስንወርድ ይህን የያዝነውን ነው የሚያስጠፉን የሚያጠራጥሩን አይሁድ። ከዚህ ስንኖር ግን ለአምላክነት አንጠራጠርም። እዚህ መኖር ለኛ መልካም ነው ብሎ ጴጥሮስ እስኪደነቅ ድረስ ያደረሰው በታቦር ተራራ የተከናወነው ድርጊት ነበረ። ግን ቅዱስ አባ ጊዮርጊስ ዘጋስጫ በመጽሐፈ ምስጢሩ ጴጥሮስን ተው ይለዋል። አንተ እዚህ መኖር መልካም ነው ትላለህ፣ ለአንተ ጥሩ ነው አለው። ለኛ ግን የምንፈልገው ከተራራ ወርዶ በመስቀል ላይ በጥፊ ሲመታ ነው የምንፈልገው ይላል። ምክንያቱም ኢየሱስ ክርስቶስ ቅዱስ ኤፍሬምም እንደተረጎመው ወደ ምድር ወደ ታች ባይወርድ ኑሮ ማን ተሰቅሎ ያድነን ነበር ጴጥሮስ ይላል። ላንተ ጥሩ ነው፣ እውነት ነው። ለኛ ግን ማን ተሰቅሎ ያድነን ነበር። ስለዚህ መውረዱ ግድ ነው፣ መውረዱ ግድ ነው። ከተራራ ወረደ። ይሄን አትናገሩ ጊዜው እስኪደርስ አላቸው። ጊዜው ሲደርስ ተገለጠ ማለት ነው። ይህን ይመስላል እንግዲህ እንደው ለማጠቃለል ያክል በዚህ በታቦር ተራራ ሁለቱ ስሙ ወሱን ስሙት ተብለው የተነገረባት አምላክነቱ የተገለጠባት ይህች ነቢያትና ሐዋርያት የተገናኙባት ደናግልና ማዕስባን የተገናኙባት ይህች ተራራ አባቶቻችን እንግዲህ በቤተክርስቲያን መስለዋታል። ያቺ በጊዜው የተከናወነባት ተራራ አሁን ቤተክርስቲያን ናት። ቤተክርስቲያን እንግዲህ ግሁሳን አበው በዓለመ ነፍስ ሳይሆን በዓለመ ስጋ ያሉ ነገር ግን እኛ ልናያቸው የማንችላቸው ቅዱሳን ደግሞ በአጸደ ነፍስ ያሉ በገነት የሚኖሩ ጻድቃን ሰማዕታት በኢዮር በኤረር በራማ የሚኖሩ መላእክት እግዚአብሔር እኛ የሰው ልጆች በህይወት የምንኖረው አንድ ሆነን የምንገናኝባት ይህች ቤተክርስቲያን ታቦር ተራራ ናት ተብላ በምሳሌ በትንቢት ተቀምጣለች ማለት ነው። ያቺ ተራራ ይህች ቤተክርስቲያን ናት። ልክ በዚያ ነቢያትና ሐዋርያት እንደተገናኙ በዚህች ቤተክርስቲያንም ነቢያትና ሐዋርያት ይገናኙባታል። በዚያ ብሉይና ሐዲስ አንድ መሆኑ እንደተረጋገጠ በዚህች ቤተክርስቲያንም ብሉያትና ሐዲሳት አንድ ሆነው ይነገሩባታል። በዚያ የብሉያት ጸሐፍትና የሐዲሳት ጸሐፍት እንደተገናኙ በቤተክርስቲያንም የብሉያቱም የሐዲሳቱም ጸሐፍት በምንጠራቸው ጊዜ አንድ ህብረት ሆኖ ከኛ ጋራ ባናያቸውም ግን እንዲያሉ እናምናለን። በዚህ መካከል የእግዚአብሔር አብ ድምጽ እንደተሰማ በታቦር ተራራ አሁንም በቤተክርስቲያን የአብ ድምጽ ይሰማል። አሁንም ድረስ የእግዚአብሔር ይቅርታ ቸርነት በቤተክርስቲያኒቱ ላይ ይገለጻል ማለት ነው። ኢየሱስ ክርስቶስ በዚያ እንዴት ገኘ ሰውነቱ እንደተለወጠ በቤተክርስቲያን ውስጥ ስጋውና ደሙ ተለውጦ እንድንበላው ሆኗል። አብ የመሰከረለት ይህን ስሙት ያለው ኢየሱስ ክርስቶስ በመንበሩ ለዘላለም ሲሰለስ ሲቀደስ ይኖራል። በቤተክርስቲያኒቱ ውስጥ ካህናት ዘወትር ኢየሱስ ክርስቶስን ይፈትታሉ ወይም ደግሞ ስጋውን ደሙን ይፈትታሉ። ያ ኢየሱስ ክርስቶስ ነው፣ ይህን ስሙት የተባለው አምላክ ነው። ይህን የበላ የዘላለም ሕይወት አለው ተብሎ የተነገረለት የኢየሱስ ክርስቶስ ከተራ ህብስትነት ወደ ስጋ አምላክነት ተለውጦ እናገኘዋለን ማለት ነው። በታቦር ተራራ በፊት ተራ ሊያሰኘው የሚችለውን አኗኗር ይዞ እንደነበር ልብስ እንደለበሰ ሁሉ አሁንም የተራው ህብስት በታቦር ተራራ አይሁድ ተራ ሰው ነው ይሉት የነበረ ሁለቱ ስብሐት ክብር ይግባውና ኢየሱስ ክርስቶስ ተለውጦ ሰውነቱ ብርሃን ልብሱ ነጭ እንደሆነ ሁሉ በቤተክርስቲያንም ተራው ህብስት ተለውጦ ስጋ መለኮት ሆኖ በላኢ ይሆናል ማለት የሚበላ እሳት ይሆናል ማለት ይሄ ነው። በቃ ታቦር ቤተክርስቲያን ናት። አሁን ታቦር ቤተክርስቲያን ሁለተኛ አባቶች ሲተረጉሙት ጉባኤ ቤት ናት ብለዋታል። ልክ በጉባኤ ቤት አንድነት ሶስትነት እንደሚነገር የኢየሱስ ክርስቶስ አምላክነት እንደሚነገር ሁሉ በታቦር ተራራም ይሄ ነው የተከናወነው። በጉባኤ ቤት ወይም ደግሞ በታቦር ተራራ ብሉያቱና ሐዲሳቱ የብሉያቱና የሐዲሳቱ ጸሐፍት እንደተገናኙ ሁሉ ሕያዋንና ሙታን እንደተገናኙ በጉባኤ ቤትም የሞቱትና በሕይወት ያሉት ቅዱሳን ታሪካቸው የነ ኤልያስ የነ ዮሐንስ የነ ጴጥሮስ የነ ሙሴ ታሪካቸው ይነገራል። ስለዚህ ወለቱ ስምዎ ይህንን አድርጉ ይህንን አከናውኑ ብሎ ያዘዛቸው ሁሉ አድርጉት ተብለናል። ከዚህ በኋላ ኢየሱስ ክርስቶስ አድርጉ ያለን በወንጌል የተጻፈልን በጣም ብዙዎች ነገሮች ናሉ።
እነሱን መፈጸም የኢየሱስ ክርስቶስን አምላክነት ማመን ለሱ አምነን መገዛት የኦርቶዶክሳውያን ግዴታችን ነው ማለት ነው። ቅዱስ ጴጥሮስ ለነሳለ ወዜ ለኛ በዚህ መኖር መልካም ነው አንውረድ ያለ ከቤተ ክርስቲያን ነው። ይሄ መልእክት ነው። በቃ ቤተ ክርስቲያን በጊዜው የጴጥሮስን ድርጊት ብትነቅፍበትም ነገር ግን ለመጨረሻ ጊዜ ለነሳለ ወዜ ብለን በቤተ ክርስቲያን እንድንኖር ከቤተ ክርስቲያን እቅፍ እንዳንወጣ ከቤተ ክርስቲያን እንዳንወርድ መልእክት አስተላልፎልናል ቅዱስ ጴጥሮስ። ኦርቶዶክሳውያን ከቤተ ክርስቲያን በወጣን ቁጥር ኢየሱስ ክርስቶስ ነብይ ነው የሚል ነው የምናገኘው። ኢየሱስ ክርስቶስ አማላጅ ነው የሚል ነው የምናገኘው። ምክንያቱም ከታቦር ተራራ ከወረዱ እንኳን በኋላ ኢየሱስ ክርስቶስ ነብይ ነው ኤልያስ ነው የሚሉ ሰዎች የነበሩት ከተራራው በታች ያሉት። ኢየሱስ ክርስቶስ ከነቢያት አንዱ ነው ሎቱ ስብሐት ክብር ይግባውና ኢየሱስ ክርስቶስ ሩቅ ብእሲ ነው የሚሉ የነበሩ ህዝቦች። ለዛ ነው ጴጥሮስ አንውረድ ያለው። አሁንም በቤተ ክርስቲያን ውስጥ ስንኖር ኢየሱስ ክርስቶስ አምላክ ነው የሚለውን እናምናለን እናውቃለን። የሚነገረው ይሄ ነው በታቦር እንደተገለጸው። ለኛ በቤተ ክርስቲያን መኖር መልካም ነው። እነ ሙሴ እነ ኤልያስ የመሰከሩለትን አምላክነቱን አምነን መቀበል የምንችልባት ቤተ ክርስቲያን ብቻ ናት። ከቤተ ክርስቲያን እቅፍ ስንወጣ ግን እንደነገርኳቸው ኢየሱስ ክርስቶስን እንደውም ከተራ ነብይ ያሳንሰው የሚጠሩትን ሰዎች እናገኛለን። ከአምላክነቱ ዝቅ አድርገው ሎቱ ስብሐት ክብር ይግባውና አማላጅ ነው የሚሉትን እናገኛቸዋለን። ኢየሱስ ክርስቶስ እንደ ተራ ሰው ነው የሚሉትን እናገኛቸዋለን ክብር ይግባውና። እሱ ግን አይደለም። ከቤተ ክርስቲያን ከኦርቶዶክስ ተዋህዶ ቤተ ክርስቲያን ውጭ ያሉት ኢየሱስ ክርስቶስን አምላክ ነው አይሉት። ስለዚህ ለነሳለ ወዝየ ለኛ በቤተ ክርስቲያን መኖር መልካም ነው ማለት ነው። መልካም ነው። ከቤተ ክርስቲያን እቅፍ ከወጣን ኢየሱስ ክርስቶስ የገለጠውን እውነት እናጣዋለን። አብ ወለቱ ስምው ይህን ስሙት ብሎ የተናገረውን ድምጹን መስማት አንችልም። የኔ ልጅ ነው ያለውን የዮሴፍ ልጅ ነው ብለውታል ሎቱ ስብሐት። ስለዚህ አብ የኔ ልጅ ነው ብሎ የእግዚአብሔር ልጅ በቅዱስ ገብርኤል የተመሰከረለት በአብ የተመሰከረለት በቅዱስ ጴጥሮስ የተመሰከረለት በነ ሙሴ በነ ኤልያስ የተመሰከረለትን ኢየሱስ ክርስቶስን አምላክ ነው ብላ የምትቀበል ቤተክርስቲያን ብቻ ናት ኦርቶዶክስ ቤተክርስቲያን። በቃ ይህንን ነው ስሙት የተባልነው። እንግዲህ እስካሁን የተከናወነውን ድርጊት የእግዚአብሔር ልጅ ነኝ ያለውን እኔና አብ አንድ ነኝ ያለውን እኔ አምላክ ነኝ ያለውን ሁሉ እሱን ስሙት። ኢየሱስ ክርስቶስን ብቻ ስሙት። እነዚህን አትስሟቸው ተብለናል። ተራወር የሚያወሩትን አትስሟቸው። ኢየሱስ ክርስቶስ አምላክ ነው። በቃ እሱን ስሙት። መጽሐፍ ቅዱሱን ስሙት። መምህራኑን ስሟቸው። መምህራኑን ስሟቸው። ቤተክርስቲያንን ስሟት። ይህንን ነው አብ የተናገረው። በዚህ ሁሉ አድሮ የሚናገረው እግዚአብሔር አብ ነው። አሁንም ኢየሱስ ክርስቶስ በዘመነ ስጋዌው 3 ዓመት ከ3 ወር ያስተማረው ቃሉን እሱን ስሙት ተብለናል። እሱን ነው መስማት ያለብን። የሐዋርያት ፈለግ ሳይቋረጥ እስከዛሬ ድረስ የመጣውን እሱን እውነት ስሙት ተብለናል። ሐዋርያት የጻፉትን ስሙት ተብለናል። ያስተማሩትን ስሙት፣ ሊቃውንቱ ያመሰጠሩትን ስሙት ተብለናል። እሱን ነው መስማት ያለብን እንጂ በየፌስቡኩ በየቲክቶኩ ኢየሱስ ክርስቶስን ያልሆነውን ነው ብለው የሚናገሩትን ግን አትስሟቸው። በየመድረኩ የሚለፈልፉትን በየፌርማታው የሚለፈልፉትን አትስሟቸው ተብለናል። መስማት ያለብን ማንን ነው? የኢየሱስ ክርስቶስን ድምጽ ብቻ ነው። እኔ ነኝ ያለውን፣ ሕይወት ነኝ ያለውን፣ መንገድ ነኝ ያለውን፣ ትንሣኤ ነኝ ያለውን፣ አምላክ ነኝ ያለውን፣ የእግዚአብሔር ልጅ ነኝ ያለውን እሱም ስሙ ተብለናል። አብ ነው ይሄን የነገረን። ክብር ይግባውና ስለዚህ ኦርቶዶክሳውያን በዛሬው ዕለት አክብረን አግነን እንድናከብረው ቅዱስ ያሬድም የተናገረው ይህንን ነው። ትልቅ በዓል ነው። ለቤተ ክርስቲያን ትልቅ የሰርግ ቀን ነው። ሕያዋንና ሙታን ተገናኝተው ተነፋፍቀው የነበሩት ናፍቆታቸውን የተወጡበት ነበሩ እየተባለ ከመወራት ይልቅ አሉ ወደ ማለት የመጡበት የተመጣበት ትልቅ በዓል ነው። ስለዚህ ይህ የታቦር በዓል ለቤተ ክርስቲያን ትልቁ በዓሏ ነው። አምላክነቱን ያረጋገጠችበት፣ አምላክነቱን የመሰከረችበት፣ አምላክነቱን ምስክርነቱን አምና ተቀበላ ክብር የምታገኝበት ትልቅ በዓል ነው። ኦርቶዶክሳውያን ይህን በዓል ስናስብ ኢየሱስ ክርስቶስ አምላክ መሆኑን ኢየሱስ ክርስቶስ የእግዚአብሔር ልጅ መሆኑን እንድናስብ እንድናስታውስ ነው ማለት ነው። ሙሴና ኤልያስ እግዚአብሔር ነቢያት ነው ያለውን እያስታወስ ማክበር እንደሚገባና የቃል የተቀመጠልን የአብን ቃል ሁሉ ጊዜ እንድንሰማ አብ የነገረንን ሁሉ ጊዜ እንድናከብረው ይህንን እያስታወስን እንድናከብረው ነው ቅዱስ ያሬድም የተናገረውና
የአባቶቻችን አምላክ ቅዱስ እግዚአብሔር እስካሁን ድረስ ያስተማረን የመከረን የገሰጸን ልዑል እግዚአብሔር የአማልክት አምላክ የጌቶች ጌታ የነቢያት የሐዋርያት ፈጣሪ የኛም ፈጣሪ የሆነው የኛም አባት የነሱም አባት የሆነው የነሱ አምላክ የኛም አምላክ የሆነው ኢየሱስ ክርስቶስ ክብር ምስጋና ይድረሰው። በታቦር የተገለጠው የብርሃነ መለኮቱ ረድኤት በረከት ለኛም ይድረሰን። ቅዱስ እግዚአብሔር ከሐዋርያት ከነቢያት በረከት አይለየን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።